ሰላም ሰላም እንዴት ናችሁ? ውድ ቤተሰቦቼ እኔ በጣም ደህና ነኝ። እናንተም በያላችሁበት ሰላም ጤና እንድትሆኑልኝ የሁል ጊዜ ምኞቴ ነው። ውድ ቤተሰቦቼ ይህ ዴቭ ቲዩብ ነው። ዴቭ ቲዩብን እየገባችሁ ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ እንድትሆኑ እጋብዛችኋለሁ። ዛሬ እንግዲህ ከሰዓታት በፊት የተለቀቀ በሄርሜላ ቤት የተለቀቀ ቪዲዮ አለ። እሱም ምንድነው? እስቲ ከቪዲዮ ትንሽ እኔና ተመልሼ እመጣለሁ። አብራችሁን ቆዩ። እዚች ጋር ሄርሜላንም እኔንም ቡዜንም የጠራውበት እንዲሁም አንተንም የጠራውበት ምክንያት ውሳኔን እንድታሳውቀኝ እፈልጋለሁ። ሁላችንም ያንተን ውሳኔ ማወቅ እንፈልጋለን። እኔ ነው ወይስ ከሷ ጋር ነው መኖር የምትፈልገው? ሁለታችሁንም ነው ማልፈልገው ምናምን ማለት አይቻልም። ምክንያቱም አንዴ እኔም ጋር አንዴ እሷም ጋር እያልክ መሆን ስለሌለብህ መቀጠል ስለሌለብህ ገባ አይደለ? እኛ አንተን ውሳኔ መስማት እንፈልጋለን። የየራሳችንን ህይወት መኖር እንፈልጋለን። እዚች ጋር አንተ አንዴ እኔ ጋር እያልክ አንዴ እሷ ጋር እያልክ የምታሳየንን ነገር እንዴት ነው በተስፋ መጠበቅም ሆነ መኖርን ውድ ቤተሰቦቼ ቪዲዮን እንዳያችሁት ከሆነ ዛሬ በሄርሜላ ቤት በተለቀቀው ቪዲዮ ሩታዬ ሄርሜላን አብርሽና ቡዜን ጋር ጠርታቸው ነበር። ያ ምንድነው? እነሱን አናግራቸዋለች። መናገር ያለባትን ነገር አውርታለች። ግን በዛ ቦታ ባትገኝና ባታወራ በአቋማ ብትሆን ኖሮ ደስ ይለኝ ነበር። ምክንያቱም መገኘት ባሌለበት ቦታ ነው የተገኘችው። በቃ ባለ ምንድነው ትናንትና ምን ብላ ነበር? ከዚህ በኋላ ከአብርሽ ጋር ምንም አይነት ግንኙነት እንዲኖረኝ አልፈልግም። እቃዎቹን መጥቶ ይውሰድ። ከዚህ በኋላ እኔ የራሴ ኑሮ መኖር እፈልጋለሁ። ልጁንም ማየት ከፈለገ በፍርድ ቤት በተወሰነለት መጥቶ ማየት ይችላል። አለበለዚያ ግን እኔ ጋር ባይመጣ ደስ ይለኛል። እኔ ጋር እየመጣ የሚያሳየውን ነገር እና አሁን እያወራ ያለው ነገር ተቃራኒ ስለሆነ ይህን ነገር ስለማልፈልግ ከዚህ በኋላ ከሱ ጋር መሆን አልፈልግም ብላ ነበረ። እና ኤፊም መሆን እንደሌለባትና ከዚህ በኋላ ራሷን ማኖርና ራሷን ሳትጎዳ ልጇን ማሳደግ እንዳለባት ነግሯት ነበረ። ግን ለምን እንደፈለገችውና ለምን ዛሬ ተመልሳ መታ አብርሽን ለማግኘት እንደፈለገች ግራኔ ገባኝ። ምክንያቱም መገኘት በሌለባት ቦታ ነው የተገኘችው። ምክንያቱም አሁን ያገኘቻቸው ሰዎች የምር ከእሷ ጋር መልካም ግንኙነት የሌላቸው የማይግባቡ የማይስማሙ አውርተው የማይግባቡ ሆነው ከሚታዩ እና ብዙ ጊዜ ከእሷ ጋር ሲገናኙ ከማይግባቡ ሰዎች ጋር ነው የተገኘችው። ምክንያቱም ቡዜም የራሷ አቋም አላት። በቃ በግልጽ አይተናል። ምንድነው ከሄርሜላ ጋር ነው እንጂ ከሩታ ጋር እንደማይሆን በትክክል አሳይታናለች። በቃ ዛሬ ምንድነው ቡዜን የተረዷት በቃ በአቋሟ መጽናቷንና በትክክል ምን እንደምትፈልግ ነግራናለች። የሆነ ሰዓት ደግሞ ተመልሳ ደግሞ እኔ ሁለታችሁም ሴቶች ናችሁ፣ ሴቶች እንደመሆናችሁ መጠን ራሳችሁን ባላንስ ማድረግ አለባችሁ። አብርሽ ያንቺም ሆነ ያንቺ የሁለታችሁም ባይሆን ራሳችሁን ማኖር አለባችሁ። እናንተ ስትኖሩ ነው ሌላ ነገር የምትፈልጉት ስትላቸው ነበረ። ይህን እኮ ወድጄሻለሁ ቡዜ፣ እኔ እንዳልሰድብሽ፣ እኔ እንዳልቃወምሽ፣ እኔ ብዙ ነገር እንዳልናገርሽ የሚያደርገኝ እንደዚህ ብታወሪና ነገሮችን ባላንስ ብታደርጊ ደስ ይለኝ ነበረ። ከዚህ በኋላ ያምር ብዙ ኮሜንቶችን ተቀብዬለው እና እኔ ቡዜ በጣም እየሰደኩሽ ነው፣ ይቅር በይኝ። በቃ አንቺ ባህሪሽ ነው። ስለዚህ እኔ ይህን ባህሪሽን ላስተካክለው ስለማልችል ከተረዳሽኝ ተረጅኝ። ምክንያቱም ዛሬም መተሽ ቡዜ ስታወሪ የነበሩት ነገሮች ምንድን ናቸው? አሁን ሄርሜላን ሩታዬ ስትጠይቃት ጣልቃ ትገቢያለሽ። ምክንያቱም ለአንቺ አስበሽ ነው እንጂ ለሄርሜላ አስበሽ አይደለም ትያታለሽ። አሁንም ሄርሜላን የሆነ ነገር ስትጠይቃት አንቺ ብሎክ ታደርጊያለሽ። ለምን ባላንስ ማድረጉ እዛ ጋር ሆነሽ ባላንስ ማድረጉ አቃተሽ? ለምን? ምክንያቱም አክብራን የጠራችሽ በመሃላቸው ያለውን ነገር እንድታስተካኪ፣ አቋምሽን እንድታስተካኪ፣ ነገሮችን እንድታስተካኪ ነው የጠራችሽ አይደለ? ታዲያ ያንን ነገሮች ለማስተካከል አንቺ ሩታን እንዳታያት፣ ሩታን እንድጠያት፣ ሩታን እንዳታናግሪያት ያደረገሽ ነገር ምንድን ነው? አንቺ ነሽ እኮ ቡዜ የኋላ ታሪክ እየቀሰቀሽ ወደኋላ እየተመለሽ ድሮ የነበራቸውን ያሳለፉትን ነገር ከምትጠቅሽ እኮ አሁን ልጆቹ ታርቀው በሰላም እንዲኖሩ እኮ ማድረግ ትችያለሽ። ለአንቺ ቀላል ነው ነገሮችን። እውነታ እኔ ጋለት ያለሽ እኔ እኮ እውነታውን ለምን አታወጪውም? በግልጽ መናገር ቃሉ እንደዚህ በዚህ ሰዓት በዚህ ቀን አረጉት ለማለት ነው እንጂ የከበደሽ እኮ ነገሩን እኮ ተናግረሽዋል። በቃ እነሱ እንዳረጉት እነሱ አብርሽን እንዳሳመሙት እኮ በግልጽ ነግረሽናል። ስለዚህ
ለምንድን ነው በትክክል ለሁለቱም ተቆርቁረሽ እንደ ሴት? ሁለቱም ሴቶች ናቸው። ሩታዬም የልጅ እናት ናት። ልጁን ለብቻዋ እያሳደገች ነው። ሄርሜላም አፍቃሪው ነች። እሺ እያፈቀረች ነው፣ በፍቅሩ እየተጎዳች ነው። ስለዚህ ወንድምሽን መክረሽ ነገሮችን እንዲያስተካክሉ መርዳቱ ይቀላል ወይስ ደግሞ ወደ አንዱ እንዲሄድ ማረጉ ይቀላል? አንቺ እስቲ ይህን ጥያቄ መልሽልኝ። ምክንያቱም እንደዚህ ነገሮች ስታረጊ ያናድዳሉ። ባላንስ ስታረጊ እንደ ሴት እንደ እናት እንደ እህት ሆነሽ እኮ ሁለቱንም ባላንስ አድርገሽ ለመሄድ መሞከር ነው እንጂ አንቺ አንዱን ገፍተሽ አንደኛውን እኮ ማጽናናቱ ልክ አይደለም። ምክንያቱም ትናንትና ሄርሜላ ቤት ሄደሽ ስታጽናኛት ነበር፣ ቤቷ ተገኝተሽ ማለት ነው። ሩታ ስታለቅስ ስታዝም ብዙ ነገር ስትሆን ነበረ። ለምን እሷ ጋር መተሽ ልታጽናኛት አልፈለግሽም? ከካሜራ ጀርባ የምታወሩት የማትስማሙባትን ነገር እንዳለ እየጠቀሽ ነው። እኛ እናቀውም። እሺ በማናቀው ነገር ባልዋልንበት ከእናንተ ጋር እንድንጣላ ከእናንተ ጋር እንድንሰዳደብ ኃይለ ቃል እንድናወጣ እያገዛችሁ ነው። ለምን? ስለዚህ ይውላችሁ ማውራት ባለባችሁ ደረጃ ፊት ለፊት የምታወሩትን ነገር በግልጽ ማውራት አለባችሁ። አሊያም ደግሞ ወይ በግልጽ መነጋገር ካልፈለጋችሁ በቤተሰብም ደረጃ ተነጋግራችሁ መፋታት ትችላላችሁ አይደለ እንዴ? ለምንድን ነው እኛንም የማይሆን ነገር ውስጥ የምትከቱን? ዛሬ እኮ ባላንስ ማድረግ ትችይ ነበር። ምክንያቱም ሄርሜላንም ጠርታለች፣ አንቺንም ጠርታለች፣ አብርሽንም ጠርታለች። ምንድን ነው ሁለታችንንም ወይ አንዳችንን ምረጥ ወይ ደግሞ ሁለታችንም ተው፣ ሁለታችንንም የራሳችን ህይወት እንድንኖር እርዳን። ምክንያቱም አንተን በመጠበቅ የምንገለው ብዙ ጊዜ አለ። እኛ ሴቶች ነን፣ ክብር አለን። ክብራችንን ለአንተ አሳልፈን በመስጠታችን አንተ ግን እየናከን ነው። ስለዚህ ቁረጥና ነገሩን ንገረን ነው የእሱ ሀሳብ። እኔ ያላለችም ሁለታችንም ነው ያለችው። ስለዚህ ሁለታችንም ካለች እኮ ራስ ወዳድ አይደላችም። ለእሷም ማስባለች፣ ለልጅቷም ማስባለች፣ ለሄርሜላም ማስባለች። ምክንያቱም ሄርሜላም በፍቅሩ እየተጎዳው ነው፣ እያየች ነው አይደለ? እያየን ነው። እሺ ሩታም ደግሞ የእሱን ልጅ ብቻዋን እያሳደገች ነው አይደለ? የእሱም ልጅ ነው አይደለ? የእሷም ልጅ ነው፣ የእሱም ልጃቸው ነው አይደለ? ግን ብቻዋን እየተሰቃየች እያሳደገች ነው። ምክንያቱም የአባት ጠረን የአባት ፍቅር እንዲያገኝ ልጁን ስለምትፈልግ ነው አብርሽን እየጠየቀችውና እየለመነችው ያለችው። ለምንድን ነው ብዙ ይህን ማየት የተሳነች? የምሬን ነው። እስቲ እነዚህን ነገሮች ባላንስ ለማድረግ ሞክሪ እስቲ። አብርሽ እንደሆነ ቆርጧል፣ በቃ የሆነ ነገር ሆኗል። የምሬን ነው። በቃ እጁን ኪሱ ውስጥ ይከታል፣ ምንጽሩን ያደርጋል፣ ፀጉሩን ተሰርቷል። አስቀናኝ እኮ መላጤን ሳይሆን እኮ ባንተ ቀናለሁ። የምሬን ነው። አብርሽ ግን ልክ አይደለም። እንዳማረብህ እንደዘነጥከው ፏ እንዳልከው የሴቶቹንም ህይወት ፏ እንዲል አንተ ማድረግ አለብህ። ምክንያቱም አንተ ራስን እያስደስት ራስን እያዝናና ራስን እየጠበቅ ሴቶቹ ግን እንዲጠብቁ እያደረክ ነው። ሌላ ምን አልክ? 7 ጊዜ ቁረጥ፣ 7 ጊዜ ለካ 1 ጊዜ ቁረጥ አለ። እኔ ማቀው አብርሽ 10 ጊዜ ለካ 1 ጊዜ ቁረጥ ነው። እሺ ይሁን። ምንድን ነው ህንፃ ኮንስትራክሽን ምናምን ነው እንደገባ ነው? ብረታ ብረት ነው ወይስ አናጢነት ነው ወይስ የትኛው ነው? ይሄ እኮ ኑሮ ነው አብርሽ። 10 ጊዜ አይተ 1 ጊዜ የምትወስነው ምንድን ነው? ሁለት ህይወት እኮ ነው ያዝከው። አንድ ህይወት ይዘ ቢሆን ኖሮ ኖርማል ነው። እሺ በቃ ከሷ የሚፈልገው ነገር አለ፣ ከሷ ማየት የሚፈልገው ነገር አለ፣ ከሷ ማየት የሚፈልገው ብዙ ነገሮች፣ ማጥናት የሚፈልጋቸው ብዙ ነገሮች ብለን እሺ እንውሰድ። እዚህ ጋር 2 ሴቶች ናቸው ያሉት። ሁለቱም ምንድን ነው የምታጠናቸው? ሁለቱም ምንድን ነው የምታያቸው? ላስብበት፣ 3 ቀን ስጡኝ፣ 2 ቀን ስጡኝ፣ 1 ቀን ስጡኝ። ለምን? አንተ እኮ በዚህ ውስጥ ማለት ነው ብዙ ነገሮችን እያበላሸ ነው። ልጆቹ ያልተፈለገ ክርክር፣ ጭቅጭቅ፣ ንትርክ ውስጥ እንዲገቡ እያደረክ እኮ ነው። ቁርጥ ያለ ውሳኔ ወስነ ቢሆን እኮ ልጆቹም እዚህ ውስጥ አይገቡም። የምሬን ነው። ባላንስ ለማድረግ እየሞከርክ ነው ወይስ ሁለቱንም እንዳታጣ ነው? ወይስ ሁለቱም ስለምትፈልጋቸው በጣም ስለምታፈቅራቸው ነው? ሁለቱንም ታፈቅራቸዋለህ? እሺ እኛ የትኛውን እንያዝ? ምክንያቱም እኛም ያንተን አቋም ማወቅ እንፈልጋለን። አጓጓህን እንዲህ አታጓጓን እንጂ
አንዱ ላይ ወስንና እኛም እስቲ እርፍ እንበል። እኛም መሳደብ፣ መጣላት፣ መጋጨት ምናምን ሆነ ስራችን። ስለዚህ እስቲ ስለናንተ ፍቅር፣ ስለናንተ ኑሩ፣ ስለናንተ ጣፋጭ ጊዜ የምታሳልፉትን ነገር እስቲ እናውራ። መሰዳደብ ብቻ ሆነ። ስለዚህ እንዳናረግ እስቲ አብርሽ እባክህ በቃ ወደ ቀልብ ተመለስ። ወደ ድሮ አብርሽነት ተመልሰ። ይሄ የሚያስተውለው ሚዛናዊ የሚያደርገው በፍቅር የሚኖረው ያ አብርሽ መልሰውና እስቲ ወደ አቋም ተመለስ። ያ አብርሽ ነው የሚሻለው። ያ አብርሽ ነው ሰብአዊ ስሜት፣ ይሄ ሰውኛ ስሜት የሚሰማው። ይሄ ግን አብርሽ በቃ ጭክን ያለ ራሱን ብቻ የሚጠብቅ ለራሱ ብቻ የሚያስብ ራሱ ወዳድ አብርሽ እያየን ነው። ለምንድን ነው የፈለግከው ይህንን መሆን? በጣም ተወዳጅነት፣ በጣም ተፈላጊነት፣ በጣም በቃ ተጽዕኖ ማድረግን እየፈለግክ ነው። እነሱ ካንተ ስር መውጣት እንደማይችሉ አንተን ብቻ እንደሚፈልጉ ሁለቱም ሊያጡ እንደማይፈልጉ ነው እያሳያለሁ። የምሬን ነው። የቆረጡ ቀን በእውነት ነው የምልህ በጣም ትጎዳለህ። በጣም ነው የምትጎዳው። ምክንያቱም ምንም ወደኋላ የምትመልሰው ነገር የለም፣ የምታስተካክለው ነገር የለም። ዛሬውኑ ነገሮች እየከረሩ በጣም ብዙ መስመሮች እያለፉ ነው። ስለዚህ መስመሮቹ የበለጠ እንዳይበጠሱ፣ ገመዶቹ እንዳይበጠሱ፣ የከረሩት ገመዶች እንዳይበጠሱ ዛሬ አንተ መወሰን አለብህ። ዛሬ ነገሮችን ማስተካከል አለብህ። ይሄ እኮ አንተ ነህ መወሰን ያለብህ እኮ። እየወላወልክ እኮ ሴቶቹንም አወዛገብካቸው። ለምንድን ነው ይህን እያደረክ ያለው? ያ ጠንካራውን አብርሽ የት ወስደኸው ነው? ያ በፍቅር የሚያምነው አብርሽ የት ወስደኸው ነው? ጅንኑ ኮንክ፣ ጅንኑ አብርሽ ጅንን ብለህ በቃ ትመጣለህ፣ የሆነች ነገር ታወራለህ። ለምንድን የፈለጋችሁኝ? በቃ 2 ቀን ሰጥታችሁኝ የለ ልሂድ፣ ከዚህ በላይ እናንተ ጋር መቆም የለብኝም፣ ጊዜ መግደል የለብኝም ትላለህ። ግን የሰውን ህይወት እያበላሸ ነው። የሰውንም ህይወት እየገደልክ ነው። እነሱ ሴቶች ናቸው። እድሜ የሚባል ነገር አለ። የሴት እድሜ የሚባል ነገር አለ። ብዙ ማየት ያለባቸው ነገሮች አሉ። ያለ እድሜያቸው ብዙ ነገሮች እንዲሆኑ እያደረካቸው ነው። ስለዚህ አንተ ይህንን ነገር ለምንድን ነው ማስተካከል የከበደ? እስቲ ለማስተካከል ጣር። እስቲ በቃ ወስን፣ ቁረጥና ወይ አንዳቸውን ምረጥ፣ ወይ ደግሞ አቋምን በስትክክል ነገራቸውና እነሱም የራሳቸው ህይወት ይኑራቸው። ሩታዬም የራሷ ህይወት ይኑራትና ልጇን ታሳድግ። ሄርሜላም ሌላ ሰው ወይም ሌላ እንትን ትፈልግ። እኔ የምላችሁ ግን ቆንጆ ናችሁ፣ ስራ አላችሁ፣ ምንም የሚጎላችሁ ነገር የለም። ልጥፍ ብላችሁ አንድ ወንድ ላይ ለምንድን ነው ሄርሜላ? ለምንድን ነው መወሰን ያቃተሽ? ወስነሽ ነበር። ዛሬ የምር የሆነ ባላንስ ለማድረግ የምትሞክሪው ነገር ብዙ እያየው ነበር። በትክክል ለማውራት እየሞከርሽ ነበር። የምር አሳዘንሽ። መሀል ቤት ሆነሽ ነገሮች በጣም እየከበዱሽ ነው። ውስጥሽን ያለውን ነገር አላቅም። በቃ ፊት ለፊት በምታሳይንና በምትናገሪ ነገር እናደድብሻለን። ውስጥሽ የምር ፍቅር ካለ ማለት ነው። አዎ ሊከብድሽ ይችላል። ቢከብድሽም ግን ነገሮች አንዳንዴ እኛ አትፍረድ ይፈረዳል ይባላል አይደል? እየፈረድንብሽ ሳይሆን በቃ ነገሮችን ቁርጥ አድርገሽ ለምንድን ነው የማትወስኝ? አንቺ ብዙ ጊዜ ያለሽ፣ እድሜሽ ትንሽ ነው፣ ቆንጆ ነሽ፣ ብዙ ፈላጊ ይኖርሻል። ለምንድን ነው በአንድ ሰው ብቻ ቁጥጥር ሆነሽ ያውም ባለትዳር የሆነን የልጅ አባት የሆነን ሰው እየፈለግሽ ራስሽንና ጊዜሽን የምትገኙ? ስለዚህ እስቲ ኧረ ራሳችሁን ፈትሹ። የት ነው ያለ ነው? ምን ላይ ነው የቆም ነው? ወደፊት ምን ላይ ነው የምንኖረው? እውነት ዛሬ አብርሽ እንደዚህ ተጀንኖባችሁ፣ እንደዚህ ኮርቶባችሁ፣ እንደዚህ ሳያናግራችሁ፣ እንደዚህ ፊቱን አዞሮ እየሄደባችሁ ነገ በትክክል በፍቅር አብረን እኖራለን ይሄ ነገር አይመለስም ብላችሁ ታስባላችሁ? አብርሽስ ዛሬ ገፋቸው፣ ዛሬ አጥላላቸው፣ ዛሬ እንደዚህ ያረካቸው ሴቶች ነገ ከኔ ጋር ሲኖሩ ሙሉ ደስተኛ ይሆናሉ ብለህ ታስባለህ? እስቲ ይህን ሁለታችሁ መልሱልኝ። ለምንድን ነው ይህም ማየት የተሳናችሁ? ለምንድን ነው በአንድ መንገድ ብቻ ሁላችሁም የምታስቡት? ሩታዬም ባለፈው እኮ ቆርጠሽ ነበር።
በቃ ከዚህ በኋላ አልፈልግም፣ ልብሱንም ሰብስቦ ይውጣ፣ የሚያስፈልገውን ዕቃ አጠቃላይ የእኔ ቤት ያለውን የእሱ ዕቃ ይዞ ይውጣ፣ ልጄንም እኔ ማሳደግ አያቅተኝም ብለሽ ነበራ። ለምን ወደኋላ መመለሱ አስፈለገሽ? ለምን? ልክ አይደለሽም። ይህንን ማድረግ አልነበረብሽም። ምክንያቱም በትክክል የወሰንሽውን ውሳኔ አምነሽ ተቀብለሽ መኖር ነበረብሽ። አብርሽ የምሬን ነው፣ ሲቆጨው ተስፋ ሲቆርጥ ቁርጥ ሲልበት ተመልሶ ይቅርታ ጠይቆ ሊመለስ ይችል ነበር፣ ወይም ደግሞ ከቀረ የሚቀር ነበር። ልጅሽን ማሳደግ ያቅትሽም አይደለ? ስለዚህ ማለት ነው አሁን ምንድነው ትልቁ ችግር ያለው አብርሽ ጋር ነው። አብርሽ ወደ አቋም ተመለስ፣ ወደ ቀድሞ አብርሽ ተመለስ። ቆራጡ አፍቃሪው። አሁን ፍቅር አይደለም እያየን ያለ ነው፣ ምርጫ። ፍቅር ደግሞ በምርጫ አይደለም። ፍቅር ውስጣችን ሲሰማን ነው አይደለ? ከልብ ስናፈቅር ነው አይደለ? ስሜቱ ሲሰማን ነው አይደለ? መርጠን አይደለም። ፍቅር ዛሬ ነገ ይሆንልኛል ከነገ ይሆንልኛል ሳይሆን አምነን ነው ልንቀበለው የምንችለው ፍቅር ነው መሆን ያለበት። አሁን ግን አብርሽ ያንተ ምርጫ ሆነ። የመረጥከው ነገር ነገ የሆነ ነገር ሲፈጠር ስተት ነው ምርጫ ልትል ነው። የትኛውን ምን ልትናገር ነው? ስለዚህ በአንድ ልብ የሆነና የምትመርጠውንና የምታስበውን ነገር ወስን። እኛንም መጥፎ ነገር ውስጥ አታስገባል። ዛሬ የሆነው ነገር በእውነት ቅድም ስቄ ተቀልጄ ምናምን ተጮቼ ምናምን አውርቼ ነበር። አሁን ግን ደብሮ የመጣሁት የምሬ ነው። ምክንያቱም ህይወት ነው፣ ይሄ ህይወት ነው፣ የመኖር ጉዳይ ነው እንጂ ምርጫ አይደለም። ስለዚህ ምርጫችሁ ምርጫ ሳይሆን የህይወት ነገር አርጉትና ወደ ቁራጥ ውሳኔ ውስጥ ገብታችሁ አብርሽ እስቲ አንድ ቀን ነው የቀረ፣ አንድ ቀኑን አሳልፈውና እስቲ የምትለውን ነገር እስካይ እኔ ጓጉቻለሁ። አጓጓኝ፣ ሰርፕራይዝ ልትለኝ ነው የመሰለኝ። ስለዚህ ውድ ቤተሰቦቼ እናንተም የምታዩትን ልክ ነው ያላችሁት ነገር ልክ አይደለም የምትሉትን ነገር ኮሜንት ላይ የገባችሁ እስቲ ንገሩ። እኔም ማስተካከል ያለብኝን እነሱም ማስተካከል ያለባቸው። ለማንኛውም ውድ ቤተሰቦቼ አብሬያችሁ ስለቆየው ደስ ብሎኛል። ይህ ዴቭ ቲዩብ ነው። ዴቭ ቲዩብን እየገባችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ እጋብዛችኋለሁ። አሁንም እኔ ሩታዬ የራሷ ነች። ከዚህ በኋላም የራሷ ሆና መኖር አለባት ብዬ አስባለሁ። ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ እንጂ ቪዲዮን ስታዩ እይታችሁ እንዴት ነው? የተመቻችሁ ነገር ካለ ኮሜንት ላይ ተመችቶናል በሉ። የደብራችሁ ነገር ካለ ምን ንገሩኝ እስቲ። እኔ እወዳችኋለሁ። ሰላም ሁኑልኝ።